በመላው ዓለም የምትገኙ ውድ የፕሮግራማችን ተከታታዮች ጤናን በዘዴ ወደሚሰኘው ተከታታይ ፕሮግራማችን እንኳን በደህና መጣችሁ። እንደምታውቁት ጤናን በዘዴ በተደጋጋሚ የሚታዩና ትክክለኛ መረጃን መሰረት ያደረገ እርምጃ በመውሰድ ሊሻሻሉ የሚችሉ የጤና ችግሮችን የምናተኩርበት ዝግጅት ነው። ጤንነታችን በተመለከተ በሕክምና ከሚሰጠን እርዳታ በተጨማሪ እኛ ራሳችን በግላችን በቤተሰብ ደረጃ በማህበረሰብ ደረጃ ጤንነታችንን ለማሻሻል መውሰድ የሚገባንን እርምጃ በተመለከተ የምንወያይበት ፕሮግራም ነው ማለት ነው። የዛሬው ዝግጅታችን የሚያተኩረው የወገብ ህመምን በተመለከተ ሲሆን በሚከተሉት ሀሳቦች ላይ ትኩረት አድርገን እንወያያለን። በመጀመሪያ የምንመለከተው የወገብ ህመም ምንድን ነው የሚለው ነው። የትኛውን የወገብ ክፍል ያጠቃል? የወገብ ህመም አይነቶች፣ ጠባይና ይዘትን በሚመለከት ይሆናል። ሁለተኛ የህክምና እርዳታ የሚያስፈልገው የወገብ ህመም ምን ምልክቶች ሲታዩ ነው የሚለው እናያለን። ሌላ ለወገብ ህመም የሚያጋልጡ ሁኔታዎች ምንድን ናቸው የሚለው እናያለን። ቀጥለን ደግሞ የወገብ ህመምን ማስታገስ ወይም ማዳን የሚቻለው እንዴት ነው የሚለውን እናያለን። በመጨረሻም የወገብ ህመምን መከላከል የሚቻለው እንዴት ነው የሚለውን እንመለከታለን። ከዛሬው ውይይታችን ጠቃሚ መረጃን እንደምታገኙ ተስፋ አለን። ዝግጅታችን ጠቃሚ እንዲሆንላችሁ ደግሞ ፕሮግራሙን እስከ መጨረሻው እንድትከታተሉ ሁላችሁንም እንጋብዛለን። እንግዲህ ፕሮግራማችን እስከ መጨረሻው ተከታተሉ። የወገብ ህመም ምንድን ነው? ይህንን ለመመልከት እንግዲህ የጀርባ አጥንት ወይም አከርካሪ የሚባለው ምንድን ነው የሚለው እናያለን። የጀርባ አጥንት ወይም አከርካሪ 33 ትንንሽ አጥንቶች በመገጣጠም የተሰራ ሲሆን እነዚህን 33 የአከርካሪ አጥንቶች ለመገጣጠም የሚረዱ የተለያዩ የመገጣጠሚያ አካላት አሉ። አከርካሪ ዋና ስራ ሰውነታችን ለመሸከምና የተለያዩ እንቅስቃሴዎችን ለማከናወን ነው የሚረዳን። ይህንን ስራ ለማከናወን እነዛን ትናንሽ የአከርካሪ አጥንቶች በማገጣጠም ስራቸውን እንቅስቃሴያቸውን በተመቻቸ መልክ እንዲያካሂዱ የሚያደርጉ እነዚህ የመገጣጠሚያ አካላት ናቸው። የወገብ ህመም ቀለል ካለ የወገብ አለመመቸት ከበድ እስካለ ህመም ወይም ስቃይ ሊደርስ ይችላል። የወገብ ህመም ድንገት የሚከሰት ወይም ቀስ በቀስ እየጠና የሚመጣ የተለያየ ደረጃ ያለው ሲሆን ይህም ደግሞ ለአጭር ጊዜ የሚቆይ ወይም ደግሞ ለረጅም ጊዜ የሚቆይ ሊሆን ይችላል። የወገብ ህመም ስሜት በተለያየ ሁኔታ ይገለጻል። ለምሳሌ የስቃይ ስሜት ሊሆን ይችላል፣ ውጋት ሊሆን ይችላል፣ የመደንዘዝ ስሜት ሊሆን ይችላል። የተለያዩ እንቅስቃሴዎችን ወይ ሸክም በምንሸከምበት ጊዜ ክብደት ለማንሳት በምንሞክርበት ጊዜ የሚቀሰቀስ የወገብ ህመም ሊሆን ይችላል። ሌላው አይነት የወገብ ህመም ደግሞ በማንኛውም ሰዓት የሚከሰት ሊሆን ይችላል። ይህ ህመም በወገብና በአካባቢው ብቻ የሚወሰን ሳይሆን ወደ ሌላ የሰውነት ክፍል የሚሰራጭ ሊሆን ይችላል ማለት ነው። ለምሳሌ ወደ መቀመጫ አካባቢ፣ ወደ እግር የሚወርድና መታጠፍ፣ መዞር፣ መነሳት፣ መቆም፣ መራመድ ወይም መቀመጥ አልፎ አልፎም መተኛት ራሱ ህመሙን የሚቀሰቅስበት ሁኔታ ሊሆን ይችላል ማለት ነው። የወገብ ህመሙ የተለያዩ የወገብ ክፍሎችን ሊያጠቃ ይችላል። ለምሳሌ በትከሻና በአንገት አካባቢ ብቻ የተወሰነ የወገብ ህመም ሊኖር ይችላል። በተጨማሪም መሀል ወገባችንን ሽንጣችን አካባቢ የሚያጠቃ ሊሆን ይችላል። ሌላው ደግሞ ወረድ ብሎ የታችኛውን የወገብ ክፍልና እንዲሁም ወደ መቀመጫ አካባቢ ያለውን የታችኛው ወገብ ክፍል የሚያጠቃ ሊሆን ይችላል ማለት ነው። ለወገብ ወይም ለአከርካሪ ህመም የሚያጋልጡ ሁኔታዎች ምንድን ናቸው የሚለውን እንመልከት። ወገባችን ዕለት ተዕለት ለምናደርገው እንቅስቃሴ የማይተካ ሚናን የሚጫወት ጠቃሚ የሰውነታችን ክፍል ነው። ይህ የሰውነታችን ክፍል ሰውነታችንን በመደገፍ ቀጥ ብሎ ለመቆም የሚያስፈልጉ ሁኔታዎችን በማሟላት ቀጥ ብለን እንድንቆምና እንድንራመድ
ጎንበስ ቀና እንድንልና እንድንዟዟር ይረዳናል ማለት ነው። እንግዲህ እነዚህን ከላይ የተዘረዘሩትን ጠቃሚ ስራዎች ለማከናወን የሚረዱ በአከርካሪ አጥንት ውስጥ የሚካተቱ የተለያዩ የመገጣጠሚያ አካላት አሉ። የመጀመሪያዎቹ የአከርካሪ አጥንቶቹ ናቸው። በተለያዩ የመገጣጠሚያ ክፍሎች የሚገጣጠሙና የወገብ አጥንትን የሚፈጥሩ ሲሆኑ ሌሎች በአጥንቶቹ መካከል ያሉ የአጥንቶቹ ጠርዞች እንዳይፋተጉ እንደ ጉዝጓዝ ሆነው የሚያገለግሉ ዲስክ የተባሉ አካላት ናቸው። እነዚህን ለማያያዝ የሚረዱ ደግሞ ሊጋመንቶችና በወገብ ዙሪያ ያሉ የተለያዩ የጡንቻ ክፍሎች ነርቭም አብሮ ይገኛል። በእነዚህ የተለያዩ አካላት ላይ የሚደርስ ማንኛውም ጉዳት የወገብ ህመምን ሊያስከትል ይችላል። የወገብ ህመምን ከሚያስከትሉ ሁኔታዎች መካከል የዲስክ መንሸራተት ወይም መሰንጠቅ የሚያስከትለው የወገብ ህመም በተደጋጋሚ የሚታይ ነው። እንግዲህ ዲስክ የተባለው በአከርካሪ አጥንቶች መካከል ሆኖ አጥንቶቹ እንዳይነካኩ ጉዳት እንዳይደርስባቸው የሚያገለግለው ክፍል ይህንን በጣም አስፈላጊ የሆነውን ስራ እንዲሰራ ሳይንሸራተት በአጥንቶቹ መሃል መቀመጥ ይኖርበታል። ከተንሸራተተ አጠገቡ ያሉትን የተለያዩ የመገጣጠሚያ ክፍሎች ስለሚነካ ይህ ደግሞ ህመምን ያስከትላል ማለት ነው። የዲስኩ መንሸራተት ጫና እንዲያደርስበት ከሚችሉት አካላት አንዱ ሲያቲክ የተባለው ነርቭ ነው። እንግዲህ ዲስኩ ተንሸራቶ ሲያቲክ የተባለው ነርቭ በሚጫነው ጊዜ የነርቭ ስራ ደግሞ ህመምን ወደ አንጎል ማስተላለፍ እና የህመም ስሜትን ከአንጎል ተቀብሎ አስፈላጊ ለሆነው ክፍል ማሰራጨት ስለሆነ የዚህ ዲስክ ተንሸራቶ ነርቡን መንካት የህመም ስሜት እንዲኖረን ያደርጋል ማለት ነው። የዚህን ዲስክ መንሸራተት የሚፈጥሩት ሁኔታዎች ምንድን ናቸው? እነዚህ የተለያዩ የመገጣጠሚያ ክፍሎች ከዲስኩ በተጨማሪ ያሉ የመገጣጠሚያ ክፍሎች እኛ እንቅስቃሴ ስናደርግ ይህንን ድጋፍ ለመስጠት ከሚያደርጉት ጠቃሚ ስራ በተጨማሪ በአከርካሪ አጥንቶቹ መሃል እንዲቀመጥና ቦታውን እንዳይለቅ ይረዳሉ። እነዚህ አካላት አንደኛው በአከርካሪ አጥንት ጎንና ጎን ሆኖ ይህ ቦታውን እንዳይለቅ እንዲሁም ደግሞ የተለያየ ስራ ስንሰራ ድጋፍ ለመስጠት የተለያየ እንቅስቃሴ ስናደርግ የሚረዳ ጡንቻዎች አሉ። ትንንሽና ትልልቅ ጡንቻዎች አሉ። እንዲሁም ደግሞ ሊጋመንት የተባሉ እነዚህን የተለያዩ የመገጣጠሚያና የአጥንት ክፍሎች የሚያያይዙና እንዲተጣጠፍ እንዲዘረጋ የተለያየ እንቅስቃሴን እንዲያደርግ የሚረዱ ከዚህም ባሻገር ደግሞ ዲስኩ ቦታውን እንዳይለቅ የሚያደርጉ ናቸው። እንግዲህ ድንገተኛ የሆነ የሰውነት እንቅስቃሴ ሰውነታችን ሳናሟሙቅ የደም ዝውውር በመገጣጠሚያዎቹ መካከል በቂ እንዲደርስ ሳናደርግ በድንገት የሰውነት እንቅስቃሴ ወይም በድንገት ከበድ ያለ ሸክም ስናነሳ ይህንንም ሸክም የምናነሳበት ዘዴ የተሳሳተ ከሆነ ይህ ጫና በእነዚህ የመገጣጠሚያ ክፍሎች ላይ የመለጠጥ አደጋ ያደርሳል ማለት ነው። ይህ የመለጠጥ አደጋ ዲስኩ ስለሚላላ በቦታው እንዲቀመጥ ስለማይሆን ከአከርካሪ አጥንቶቹ መሃል ይሾልክና በሁለት መንገድ የወገብ ህመምን ሊያስከትል ይችላል። በመጀመሪያ ከቦታው የተንሸራተተው ዲስክ ሲያቲክ የተባለውን ነርቭ ሲጫነው ከአንጎል የሚተላለፈው ህመም ሲሆን፣ ሁለተኛው ደግሞ ሰውነት ሳይዘጋጅ ወይም ሳይሟሟ የሰውነት እንቅስቃሴ ማድረግ ወይም ሸክም ማንሳት በነዛ ቀደም ብዬ በነገርኳችሁ ሊጋመንት ወይም ደግሞ ጡንቻ የተባሉት ድጋፍ ለአከርካሪ አጥንት ድጋፍ የሚሰጡ የተለያዩ አካላት ላይ የመለጠጥ ያላግባብ የመለጠጥ ሁኔታ የሚያስከትለው ህመም ነው። የህክምና ባለሙያን አማክራችሁ የዲስክ መንሸራተት ነው ተብላችሁ ሊሆን ይችላል። የወገብ ህመሙን ያስከተለው የዲስክ መንሸራተት መሆኑን ለማወቅ የሚቻለው እንግዲህ ሁለገብ የሆነ
እርምጃ ሲወሰድ ነው። ይህ ደግሞ ታካሚው በሚሰጠው የህመሙ መነሻ ምክንያት፣ ሌላው የህመሙ ስሜትና ምልክቶች፣ ሌላው ደግሞ የህክምና ባለሙያው በሚያደርገው የአካል ምርመራና ችግሩ መኖሩን ለማረጋገጥ የሚደረግ የራጅ ምርመራ ነው። ይህ ደግሞ ሲቲ ስካን ሊሆን ይችላል። ሌላው ኤምአርአይ የሚባለው ለሌላ የጤና ችግር በሚደረግ ምርመራ ላይ አልፎ አልፎ የዲስክ መንሸራተት ሲታይ ነው ማለት ነው። የዲስክ መንሸራተት የሚያስከትለው ህመም እንደ መንሸራተቱ ጥልቀትና ነርቡ ላይ ያስከተለው ጫና ላይ የተመረኮዘ ይሆናል። የዲስኩ መንሸራተት እንደየሁኔታው በነርቡ ላይ መለስተኛ ወይም ከባድ ጫናን ሊያስከትል ይችላል። ቀለል ያለ መንሸራተት ሲኖር በነርቡ ላይ የሚደርሰው ጫና ቀለል ያለ ስለሚሆን ይህ ደግሞ ህመም የተለያየ ደረጃ ያለው ህመም ሊፈጥር ይችላል። ነገር ግን ጫናው ከባድ በሚሆንበት ጊዜ በህመም ማስታገሻ እንኳን እረፍት በማድረግም የማይታገስ ህመም ሽንትን መቆጣጠር እስከሚያቅት ድረስ የሚደርስ የጤና ችግር ሊያስከትል ይችላል። ሌላው የወገብ ህመምን የሚያስከትል ሁኔታ ኦስቲዮአርትራይቲስ የተባለው የመገጣጠሚያ ህመም ነው። ይህ የመገጣጠሚያ ህመም የተለያዩ የመገጣጠሚያ ክፍሎችን ሊያጠቃ ይችላል። ኦስቲዮአርትራይቲስ የሚባለው በመገጣጠሚያዎች መሃል ሆነው መገጣጠሚያን የተለያየ አደጋ እንዳይደርስበት፣ የሚገጣጠሙ አጥንቶች እርስ በርሳቸው እንዳይፋጩ እና እንዳይሸራረፉ፣ ጉዳት እንዳይደርስባቸው፣ እንዳይዳከሙና ብለውም ስራቸውን እንዳያቆሙ የሚረዱ የተለያዩ የመገጣጠሚያ ክፍሎች አሉ። እንግዲህ ኦስቲዮአርትራይቲስ የሚከሰተው እነዚህ በተለያየ ምክንያት ችግር ሲደርስ የሚፈጠር የጤና ችግር ነው። የወገብ አጥንት ወይም ደግሞ አከርካሪም 33ቱን ትናንሽ አጥንቶች ለማገጣጠም የሚረዱ የመገጣጠሚያ ክፍሎች አሏቸው። እነዚህም ልክ ሌሎች የመገጣጠሚያ ክፍሎች ላይ የሚደርሰው ጉዳት እነዚህም ላይ በሂደት ሊደርስ ይችላል። እነዚህ አጥንቶችን ለማገጣጠም የሚረዱ የመገጣጠሚያ ክፍሎች ላይ ጉዳት ሲደርስ የአከርካሪ አጥንቶች እርስ በርሳቸው ይፋተጉና እንቅስቃሴ በምናደርግበት ጊዜ፣ ጎንበስ ቀና በምንልበት ጊዜ፣ እንዲሁም ደግሞ የተለያየ ስራን ለመስራት ስፖርትም ሆነ የተለያየ ስራን ለመስራት በምንሞክርበት ጊዜ የወገብ ህመም ይፈጠራል ማለት ነው። የሰውነታችንን ክብደት የሚሸከሙ የሰውነታችን ክፍሎች፣ የመገጣጠሚያ ክፍሎች በበለጠ በተደጋጋሚ ጉዳት ይደርስባቸዋል። ሌላው የወገብ ህመምን ሊፈጥር የሚችል ችግር አንኪሎሲንግ ስፖንዲላይቲስ የሚባለው ነው። ይህ የሚፈጠረው ምን ሲሆን ነው? በሽታና ጤንነታችን ለበሽታ የሚያጋልጡ ሁኔታዎችን ለመከላከል እና ለማስወገድ የሚረዳው የሰውነታችን የውስጥ አሰራር ወይም ኢሚዩኒቲ የራሳችን የሆነውን ምንም ምክንያቱ ባልታወቀ ምክንያት በድንገት እንደ ባዕድ በመቁጠር ይህንን ለመከላከል የሚፈጥረው ሁኔታ የወገብ አጥንት ላይ የሚያደርሰው ቁጣ የሚያስከትለው ችግር ነው። እንግዲህ በመጨረሻም የወገብ አጥንት በዚህ ኢንፍላሜሽን በዚህ ቁጣ ምክንያት የወገብ አጥንት የመንቀሳቀስ ችሎታውን ያጣና 33ቱ ተገጣጥመው የወገብ አጥንትን የሚሰሩ የአጥንት ክፍሎች እና የመገጣጠሚያ ክፍሎች አንድ ላይ ተጣብቀው የመንቀሳቀስ የመተጣጠፍ ችሎታቸውን ያጣሉ ማለት ነው። ይህ የወገብ ህመምን እና ሌሎችም ሁኔታዎችን ያስከትላል። ለወገብ አጥንት የሚያጋልጡ ሁኔታዎች ምንድን ናቸው የሚለውን እንመልከት። የመጀመሪያው እድሜ ነው። የወገብ ህመም እድሜ እየገፋ ሲሄድ የሚከሰት ቢሆንም በ30 እና 40ዎች እድሜ ውስጥ ባሉትም ላይ ሊታይ የሚችል ችግር ነው። እንግዲህ ይህ የሆነበት ምክንያት በርካታ ቢሆንም ዋናው ግን ከአኗኗራችንና ከኑሮ ዘይቤ ጋር የተያያዘ ነው ማለት ነው። እንግዲህ በተደጋጋሚ የምንጠቀምባቸው አብዛኛውን የሰውነት ክብደት የሚሸከሙ እንደ ጉልበት፣ ወገብ የመሳሰሉ የአጥንትና የመገጣጠሚያ ክፍሎች
ተገቢው ጥንቃቄ ካላደረግንላቸው ለዚህ ጉዳት ሊጋለጡና የወገብ ህመምን ገና በወጣትነት ሊያስከትሉ ይችላሉ ማለት ነው። ሁለተኛው በቂ የሰውነት እንቅስቃሴን ያለማድረግ። እንግዲህ የምንሰራው የዕለት ተዕለት ስራችን በቂ እንቅስቃሴ የሌለው ከሆነና በአብዛኛው ቁጭ ብለን የምንሰራ ሲሆን የሰውነት እንቅስቃሴን ካልጨመርንበት ለወገብ ህመም ልንጋለጥ እንችላለን። እንግዲህ ይህ ደግሞ በሰውነት እንቅስቃሴ ተጠናክረውና ከስብ ይልቅ ጡንቻ ሆነው የወገብን የስራ ጫና መካፈል የሚኖርባቸው በሆድ ዙሪያ የተከማቸ ውፍረት የመሳሰሉት እነዚህ በወገባችን ላይ ጫናን በማድረግ ለወገብ ህመም ሊያጋልጡን ይችላሉ። ሌላው ጭንቀትና ስር የሰደደ ድብርት ወገብን በሚደግፉ የጡንቻ አካላት ላይ በተለይ ማጅራታችን አካባቢና አንገታችን ላይ ጫናን በመፍጠር ህመምን ሊፈጥር ይችላል። ሌላው የሲጋራ ሱስ በሁለት መንገድ የወገብ ህመምን ሊቀሰቅስ ወይ ሊያባብስ ይችላል። የመጀመሪያው ሲጋራ ማጨስ የአየር መተላለፊያ ቧንቧን ይጎዳል። ይህ ደግሞ ሳልን ይቀሰቅሳል። ሳል ኃይለኛ ሳል በወገብ አጥንትና በወገብ መገጣጠሚያ ክፍሎች ላይ ያልተገባ ጫናን በማሳደር እነዚህ እንዲለጠጡ ወይንም ደግሞ ብሎም ከባድ ሳል ደግሞ ስብራትንም ሊያደርስና የወገብ ህመምን ሊያስከትል ይችላል። ሌላው የሲጋራ ሱስ በደም ቧንቧዎች ግድግዳ ላይ ጤናማ ያልሆነ ክምችትን ይፈጥርና የደም ቧንቧዎች እንዲጠቡና የደም ዝውውር እንዲቀንስ ያደርጋል። የደም ዝውውር ሲቀንስ አጥንቶች ጋር የሚደርሰው በቂ የሆነ ጠቃሚ ምግብ በወቅቱ ስለማይደርስ የአጥንት መሳሳትን ሊያስከትልና የወገብ ህመምን እንዲሁም በቀላሉ ስብራትን ሊያስከትል ይችላል ማለት ነው። አቀማመጣችን፣ አቋቋማችን፣ የምናደርገው የጫማ አይነት፣ አካሄዳችን፣ የምንተኛበት ሁኔታና የምንሰራው የስራ አይነት በወገብ ላይ ጫናን በማሳደር ህመም ሊፈጥር ይችላል ማለት ነው። ሴቶች በተደጋጋሚ የወገብ ህመም እንዲሁም የመገጣጠሚያ ህመም ያጠቃቸዋል። ይህ የሚሆንበት ምክንያት ደግሞ እድሜ እየገፋ ሲሄድ በሰውነታችን ውስጥ የሚሰሩ ሆርሞን የተባሉ ውጤቶች ይቀንሳሉ። እነዚህ የአጥንትን ጤንነትና የመገጣጠሚያን ጤንነት ለመጠበቅ የሚያገለግሉ ናቸው። እነዚህ ሲቀንሱ ሴቶች ለአጥንት ህመም፣ ለመገጣጠሚያ ህመም በቀላሉ የተጋለጡ ይሆናሉ። ቀጥለን የወገብ ህመምን ማስታገስ ወይም ማዳን የሚቻለው እንዴት ነው የሚለው እንመልከት። የወገብ ህመም ህክምና እንደየሁኔታው በተለያየ መንገድ ይስተናገዳል። በጥቅሉ ህክምናው ሁለንተናዊ በሆነ መንገድ ሲካሄድ አመርቂ ውጤትን ያስገኛል። የወገብ ህመም ህክምና በሶስት ከፍለን ማየት እንችላለን። የመጀመሪያው የወገብ ህመምን ያለ ዘመናዊ መድኃኒት መቆጣጠር፣ በቤት ውስጥ ራሳችን በምናደርገው የተለያየ በምንወስደው እርምጃ የሚሻሻል የወገብ ህመም መጠነኛ ሲሆን ይህ በዚህ ሊሻሻል ይችላል። ሁለተኛው የወገብ ህመምን በመድኃኒት መቆጣጠር ነው። እንደ ህመሙ ጥናት የህክምና ባለሙያ የተለያየ መድኃኒት ሊያዝ ይችላል። ሶስተኛው ለወገብ ህመም የሚደረግ የቀዶ ጥገና ህክምና ነው። የዲስክ መንሸራተት ወይም ደግሞ ስብራት ሲኖር ይህ በሚደረገው ምርመራ መሰረት ማለትም ሲቲ ስካን ተነስቶ በሲቲ ስካን በታየው ጉዳት እና የጉዳቱ ልክ መሰረት የሚደረግ የቀዶ ጥገና ህክምና አለ። የወገብ ህመምን መከላከል የሚቻለው እንዴት ነው የሚለውን እንመልከት። የወገብ ህመምን ለመከላከል የሚቻለው ህመሙን የሚያስከትሉ ወይም ለህመሙ የሚያጋልጡ ሁኔታዎችን በትክክል ተገንዝበን በእነዚህ ላይ ያተኮረ እርምጃ ስንወስድ ነው። ልጆች ከተወለዱ በኋላ ወላጆች ፍቅር ከመስጠት፣ ከማረም፣ ከማብላት፣ ከማጠጣትና ከማልበስ እንዲሁም ደግሞ አደጋ እንዳይደርስባቸው ከመከላከል ባሻገር አመጋገባቸው ጤናማ እንዲሆን አስፈላጊው ቫይታሚንና ንጥረ ነገር የተሟላ ሆኖ የሚመገቡት ምግብ ይህን እንዲያሟላ ማድረግ የወላጆች ኃላፊነት ነው። ከዚህ በተጨማሪ ልጆችን ምን ማስተማር ይገባል?
ልጆች እንግዲህ አቋቋማቸው፣ አቀማመጣቸው፣ አረማመዳቸው ወገባቸው ላይ ጫናን በማያሳድር መልኩ እንዲሆን ማስተማር በጣም ተገቢ ነው። ምክንያቱም ትክክለኛውን አቀማመጥ፣ ትክክለኛውን አቋቋም እናስተምራቸው ይህንኑ ይዘው ስለሚያድጉ ወገባቸው ላይ ጫናን የሚያመጣና የወገብ ህመምን የሚያስከትል ሁኔታ አይፈጥርባቸውም ማለት ነው። እድሜያቸው እየገፋ ሲሄድ ልጆች ከተወለዱ በኋላ መራመድ በራሳቸው ሊራመዱ ይችላሉ። ነገር ግን በትክክል መራመድን ማስተማር ያለብን እኛ ነን። እንደዚሁም ደግሞ ልጆች በተፈጥሮ ቁጭ ማለት ይችላሉ። በተለያየ እድሜ ክልል ውስጥ ሆኖ በተለያየ ሁኔታ መቀመጥ ይችላሉ። ነገር ግን ትክክለኛውን አቀማመጥ ማስተማር ያለብን እኛ ነን። እንግዲህ በምስሉ የምትመለከቱት ትክክለኛው አቀማመጥ ነው። ይህ ደግሞ ለልጆች ብቻ አይደለም። በማንኛውም የእድሜ ክልል ውስጥ ያለን ሰዎች የወገባችን ጤንነት ለመጠበቅ የሚያስፈልገውን ሁኔታ ማሟላት ያስፈልጋል። አቀማመጣችን በስራ ቦታ የምናደርገው ጫማ የተመቸ መሆን አለበት። የሰውነት እንቅስቃሴ በምናደርግበት ጊዜ ሰውነታችን አሟሙቀን የሰውነት እንቅስቃሴውን ማድረግ ይኖርብናል። ማንኛውንም መጠን ያለው ክብደት ስናነሳ ወገብ ላይ እና ጉልበት ላይ ጫናን በማያሳድር መልኩ መሆን አለበት ሲባል ይህ በምስሉ የምትመለከቱት የክብደት ማንሳት ዘዴ ነው። የመጀመሪያ የምታዩት ትክክለኛ ያልሆነ ክብደት ማንሳት ዘዴ ሲሆን፣ ሁለተኛው ክብደት ስናነሳ ሁሉም በክብደት ማንሳቱ ላይ የሚሳተፉ የሰውነት ክፍሎች ጫናውን በእኩል እንዲካፈሉ የሚያደርገው ሁለተኛው አይነት የክብደት ማንሳት ዘዴ ነው ማለት ነው። ልጆች ብቻ ሳይሆኑ በማንኛውም የእድሜ ክልል ውስጥ ያለ ማንኛውም ግለሰብ የሚከተሉትን የወገብ ጤንነት ተኮር የሆኑ እርምጃዎች በዕለት ተዕለት ኑሯችን ውስጥ ማካተት ተገቢ ይሆናል ማለት ነው። የመጀመሪያው የመገጣጠሚያና የአጥንት ጤንነት የሚጠግኑ ቫይታሚን ዲ፣ ሲ፣ ካልሲየም የመሳሰሉትን የሚያሟላ አመጋገብን መከተል አስፈላጊ ይሆናል። በተለይ ቫይታሚን ዲን በተመለከተ በቂ የፀሐይ ብርሃን ማናገኝ ከሆነ እዚህ ለምሳሌ አሜሪካን ሀገር ብዙ ጊዜ የበረዶ ዘመን ነው። እንደገና ደግሞ ሙቀትም ሲሆን ሙቀቱ በጣም ኃይለኛ ይሆናል። ስለዚህ ከፀሐይ ብርሃን በበረዶ ጊዜ የፀሐይ ብርሃን ባለመኖሩ፣ በሙቀት ጊዜ ደግሞ ፀሐይ ቢኖርም የፀሐይ ብርሃኑ ከፍተኛ በመሆኑ ከፀሐይ ብርሃን የመሸሽ ሁኔታ ይኖራል። ስለዚህ እንደዚህ ሲሆን ከፀሐይ ብርሃን የምናገኘው ቫይታሚን ዲ መጠን በጣም አነስተኛ ስለሚሆን በደማችን ውስጥ ያለው ለአጥንት መሳሳት ልንጋለጥ እንችላለን። ስለዚህ ይህንን የጤና ምርመራ በምናደርግበት ጊዜ ቼክ ማድረግና አስፈላጊ ከሆነ በእንክብል መልክ ቫይታሚን ዲን መውሰድ ወይም ሆን ብሎ የፀሐይ ብርሃን በሳምንት 3 ጊዜ ለ15 ደቂቃ ረዣዥም አጥንቶች የሚገኙበትን የሰውነታችን አካባቢ በማጋለጥ ፀሐይ ማስመታት ተገቢ ይሆናል ማለት ነው። ሌላው የሲጋራ ሱስን ማስወገድ ነው። የሲጋራ ሱስ ማስወገድ ቀደም ብዬ ነግሬያቸዋለሁ። ሲጋራ በሁለት መንገድ አጥንትን ሊጎዳ ይችላል። በቂ እንቅልፍ መተኛት፣ ከ7 እስከ 8 ሰዓት መተኛት ጭንቀትን ማስወገድ ወይም ጭንቀትን በአግባቡ ማስተናገድ ተገቢ ይሆናል። አቀማመጣችንና አቋቋማችንን ስንራመድ ወገባችን ላይ ጫና በማይፈጥር መልኩ መሆኑን ማረጋገጥ አለብን። ሌላው ክብደት ስናነሳም ሆነ ሸክም ስንሸከም ወገብ ላይ ጫናን በማይፈጥር መልኩ እንዲሆን ማድረግ ነው። ቀደም ብዬ እንዳልኩት እንግዲህ ሴቶች በተፈጥሮ በሚከሰተው የወር አበባ መቋረጥ የሚፈጥረው እንግዲህ በሰውነታችን ውስጥ የሚሰራው የአጥንትና የመገጣጠሚያን ጤንነት ለመጠበቅና ለማጠናከር የሚረዳው ሆርሞን መቀነስን ተከትሎ የሚከሰት የወገብና የሌሎች የመገጣጠሚያ ህመም ይኖራል። ይህንን ለማወቅ ደግሞ የደም ምርመራ ማድረግ ከሕክምና ባለሙያ ጋር በቅርብ መስራት አስፈላጊ ይሆናል። የነዚህ አጥንትን ለመጠገን የሚረዱ ቫይታሚኖችና ንጥረ ነገሮች በደማችን ውስጥ ያለውን ልኩን ማወቅ ይኖርብናል። ልኩ ዝቅ ካለም ደግሞ በእንክብል መልክ መውሰድ የሚገባን ከሆነ ይህንኑ ጊዜ ሳንወስድ
እርምጃ መውሰድ ያስፈልገናል ማለት ነው። የተወደዳችሁ የፕሮግራማችን ተከታታዮች ዛሬ የወገብ ህመምን በሚመለከት ያዘጋጀሁላችሁ በዚህ ይጠናቀቃል። እንግዲህ ፕሮግራማችን መረጃው ከዚህ የወሰዳችሁት ጠቃሚ እንዲሆንላችሁና በስራ ላይ አውላችሁትም ጠቃሚ የሆነ ውጤት እንድታገኙበት ምኞታችን ነው። በድጋሚ ፕሮግራማችን ስለምትከታተሉ ከልብ እናመሰግናለን። በሚቀጥለው ጠቃሚ ዝግጅት እስክንገናኝ ጤና ይስጥልኝ።